1.2 relations among sets የሚለውን ዛሬ ደግሞ እንቀጥላለን። ከባለፈው የቀጠለ ነው። By the end of this section you should be able to describe relationship among sets such as proper subset, equal and equivalent set. እችን 1.2 relations among sets የምትላትን ኮንሴፕት ከጨረስን በኋላ ካጠናቀቅን በኋላ ሪሌሽንሺፕ among ስለ ሴቶች ያለው ሪሌሽንሺፕ ፕሮፐር ሰብሴት ምን እንደሆነ ሰብሴት ምን እንደሆነ ኢኳል ኤንድ ኢኩቫለንት ሴት ልዩነታቸው ምን እንደሆነ በግልጽ የተቀመጠ ነገር ስለሆነ ይሄን ከጨረስን ይሄን አንደርስታንድ እናደርጋለን። ኤ ኢኳል ሴት የሚለውን ስናይ ኢኳል ሴት ማለት ምን ማለት ነው? ዴፊኒሽን 1.2 two non-empty sets A and B are said to be equal if they have exactly the same elements and write A is equals to B. በዚህ ነው የምንጽፈው። ኢኳል ቱ ሳይኗን ነው የምንጠቀም። ኤ እና ቢ ቱ ሴት ከኤምፕቲ ሴት ውጭ የሆነ ማንኛውም ሴት ኤ እና ቢ እኩል ናቸው ካልን ምንም ማሟላት አለባቸው? ተመሳሳይ ኤሌመንት በናምበር ኦፍ ኤሌመንታቸው እኩል መሆን አለበት። የሁለቱም የኤም የቢም ውስጥ ያለው ኤሌመንቱም ሲጻፍ ተመሳሳይ ሁሉ ነገር ተመሳሳይ መሆን አለበት ኢኳል ለመባል። ለምሳሌ ሴት ኤ 1 2 ቢሆን ሴት ቢ ኤ እና ቢ ኢኳል ናቸው ካልን ግዴታ 1 2 መሆን አለበት። በናምበር ኦፍ ኤሌመንትም ስንት ኤሌመንት ነው ያለው? ኤ 2 በቢም 2 ነው ያለው። እያንዳንዱ ቫልዩአቸው ስናያቸው 1 1 2 2 ተመሳሳይ ናምበር ኦፍ ኤሌመንት መሆን አለበት። ኤግዛክትሊ ደግሞ ዘ ሴም ኤሌመንት መሆን አለበት ውስጥ ያሉት ማለት ነው፣ ከስብስብ ውስጥ የሚቀመጡት። እንደዛ ከሆነ አንድ ሴት ኢኳል ሴት እንለዋለን። ስንገልጸውም ኤ ኢኳል ቱ ቢ ብለን እንገልጻለን ማለት ነው። ኤግዛምፕል 1 ሌት ኤ ኢዝ ኢኳልስ ቱ ሴት ፒ ኮማ ኪው ኮማ አር ኮማ ኤስ ኤንድ ቢ ኢዝ ኢኳል ቱ ሴት ከከፈትን በኋላ ኪው ኮማ አር ኮማ ፒ ኮማ ኤስ አር ኤ ኤንድ ቢ ኢኳል ኤ እና ቢ ኢኩል ናቸው ብሎ እየጠየቀን ነው። የኤ ቫልዩ እነዚህ ናቸው። ሴት ኤ ይሄ ነው፣ ሴት ቢ ደግሞ ይሄ ነው። ሴት ኤ እና ቢ ኢኳል ናቸው። ልክ ዴፊኒሽኑ ላይ እንዳየነው ኤ እና ቢ ኢኳል ለመባል ናምበር ኦፍ ኤሌመንታቸው የኤም የቢም እኩል መሆን አለበት በቁጥር ማለት ነው። ስንቆጥራቸው ከሴት ውስጥ ያሉት ቁጥሮች እኩል መሆን አለባቸው እና በተጨማሪ ደግሞ ኤግዛክትሊ ዘ ሴም ኤሌመንቶቹ ተመሳሳይ መሆን አለባቸው። እኩልም ሆኖ ደግሞ በዛ ልክ ተመሳሳይ መሆን አለባቸው። ኤግዛክትሊ ዘ ሴም መሆን አለበት። አንድን ሁለትን ሴት ኢኳል እርስ በርሳቸው ኢኳል ናቸው ለማለት። ስለዚህ እስኪ እናያቸው። ይሄን ስናይ ፒ ኪው አር ኤስ ኪው አር ፒ ኤስ አጻጻፉ ብቻ የቦታ ለውጥ ብቻ ነው እንጂ ያለው እዚህ ጋር ፒ ነው፣ እዚህ ጋር ኪው ነው፣ አር ኤስ 3 ናቸው። ናምበር ኦፍ ኤሌመንቱ 4 ነው። እዚህ ጋር ኪው አር ፒ ኤስ ናምበር ኦፍ ኤሌመንቱ 4 ነው። የመጀመሪያውን አልፏል። 4 ኢኳል ኤሌመንት አላቸው። አሁን ደግሞ ቀጥታ የምናገናኘው ምንድነው? ውስጥ ያለው ኤሌመንት እኩል ነው አይደለም? ፒ ሌላኛው ደግሞ ፒ እዚህ ጋርም ፒ አለ፣ ኪው አለ፣ እዚህ ጋርም ኪው አለ፣ አር አለ፣ እዚህ ጋርም አር አለ፣ ኤስ አለ፣ እዚህ ጋርም ኤስ አለ። ስለዚህ ኤግዛክትሊ ዘ ሴም ኤሌመንት ናቸው። ብዛታቸውም 4 እኩል ነው። ስለዚህ ኤ እና ቢ ኢኳል ናቸው ማለት እንችላለን። ስለዚህ ስንጽፈውም ኤ ኢኳል ቱ ቢ ብለን ሶሉሽን ኤ ኤንድ ቢ ሃቭ ኤግዛክትሊ ዘ ሴም ኤሌመንትስ ሶ ኤ ኢዝ ኢኳልስ ቱ ቢ ትክክል ነው ማለት ነው። ኤግዛምፕል 2 ሌት ሲ ኢዝ ኢኳልስ ቱ 1 ኮማ 1 ኮማ 2 ኮማ 2 ኮማ 3 ኤንድ ዲ ኢዝ ኢኳልስ ቱ 1 ኮማ 2 ኮማ 3 አር ሲ ኤንድ ዲ ኢኳል። እዚህ ጋር ስናይ ለምሳሌ እዚህ ጋር ሪፒቲሽኑን ከቆጠርን ብዙ ኤሌመንት ያለው ይመስላል፣ ግን 1 1 2 ዳብል አለ 2 2 ሪፒቲሽን አያስፈልግም። እዚህ ጋር ይሄን ስንጽፈው እንዴት ማድረግ እንችላለን? ሲ ኢዝ ኢኳልስ ቱ 1 ኮማ 2 ኮማ 3 ምክንያቱም 1 1 2 2 ሪፒቲሽን ቢደጋገም የናምበር ኦፍ ኤሌመንቱን ሊጨምረው አይችልም። ስለዚህ ይሄ መደጋገሙ አስፈላጊ አይደለም። ተስተካክሎ ሲጻፍ 1 2 3 ሪፒቲሽን ስናስወግድ እንደዚህ ነው የሚሆን። ከዚህ ጋር እኩል ነው። ስለዚህ እዚህ ጋር ዲም 1 2 3 ስለሆነ ይሄም ተስተካክሎ ሲጻፍ 1 2 3 ስለሆነ
ኤግዛክትሊ ዘ ሴም ኤሌመንት ኤንድ ተመሳሳይ ናምበር ኦፍ ኤሌመንት አላቸው። ስለዚህ ሲ እና ዲ ኢኳል ናቸው። ሶሉሽን ሪፒቲሽን ኦፍ ኤሌመንትስ ኢን ሴት ሃዝ ኖ ሚኒንግ ሶ ሲ ኢዝ ኢኳልስ ቱ 1 ኮማ 1 ኮማ 2 ኮማ 2 ኮማ 3 ኢዝ ኢኳልስ 1 ኮማ 2 ኮማ 3። እንደዛ ግን ማስተካከል መጻፍ እንችላለን ሪፒቲሽን ስለማያስፈልግ ማለት ነው። 1 1 2 1 1 2 2 የሚለውን አንዷን ብቻ ወስደን ሪፒቲሽን እናስወግዳለን። ስንጽፍ 1 2 3 1 2 3 ደግሞ ከዲ ጋር ተመሳሳይ ነው። ስለዚህ ሁለቱም ሴቶች ኢኳል ናቸው ማለት ነው። therefore c is equals to d። example 3 let e is equals to the set u, v, x and f is equal to x, u, 3 are e and f equal። እዚህ ጋር ስንት ሁለት አይነት ህግ ነው ያለ። የመጀመሪያው ሁለቱም ሴቶች ኢኳል ናምበር ኦፍ ኤሌመንት መሆን አለበት። 1 2 3 3 አለው እዚህ ጋር 1 2 3 3 አለው። የመጀመሪያውን አልፏል። ሁለቱም ኢኳል ናምበር ኦፍ ኤሌመንት አላቸው። ግን ሁለቱም ሴቶች ኢኳል ናቸው ለማለት ኢኳል ናምበር ኦፍ ኤሌመንት ኖሯቸውም ግዴታ ኤሌመንቶቹ እያንዳንዳቸው ዘሴም መሆን አለባቸው። ኤግዛክትሊ ዘሴም መሆን አለበት። ዩ ከዩ ጋር ተመሳሳይ ነው። እሺ ኤክስ ከኤክስ ጋር ተመሳሳይ ነው። ቪ እዚህ ጋር 3 እዚህ ጋር ግን ተለያየ። ቪ ኢዝ ኖት ኢኳልስ ቱ 3። ስለዚህ ሌሎቹ ዩ ከዩ ጋር ተመሳሳይ ነው። ኤክስ ከኤክስ ጋር እኩል ነው፣ ተመሳሳይ ነው። ግን ቪ እና 3 ግን የተለያዩ ናቸው። ስለዚህ ሁለቱን አሟልቶ አንዱን ስላፈረሰ ዩ እና ኢ እና ኤፍ ሴት ኢ ኤንድ ኤፍ አር ኖት ኢኳል። እዚህ ጋር ሶሉሽኑን ስናይ ኤሌመንትስ ኢን ሴት ኢ አር ኖት ኤግዛክትሊ ዘ ሴም as the elements in set f so e and f are not equal። e እና f ኢኳል አይደሉም። ስለዚህ ኢኳል ሴት ማለት አንችልም ማለት ነው። equivalent sets two sets a and b are said to be equivalent written a equivalent b if and only if they have equal numbers of elements። መጀመሪያ ላይ ኢኳል ሴት ስናይ a equal to b እንደዚህ ነው የምንጽፈው የነበረ። አሁን ደግሞ ኢኩቫለንት ነው ብለን ለመጻፍ ከፈለግን ኤ ኢኩቫለንት ዊዝ ቀስት በዚህም ቀስት ታረግና ሁለት አሮ ቢ ኤ ኢኩቫለንት ነው፣ ይሄ ደግሞ ኢኳል። ስለዚህ ሁለት ሴቶች ኢኩቫለንት ናቸው ለማለት ምን ማሟላት አለባቸው? ተመሳሳይ የሆነ ናምበር ኦፍ ኤሌመንት ማሟላት አለበት። ኤሌመንቶቹ ኢኩል መሆን አለባቸው። ሴት ኤ ላይ ያለው ኤሌመንት በቁጥር ተቆጥሮ ይሄን ያህል ኤሌመንት ኤግዛክትሊ ዘ ሴም ላይሆን ይችላል። ለዚህ ችግር የለም። ኢኩቫለንት ሴት ችግር የለውም። ግን ኢኳል ናምበር ኦፍ ኤሌመንት መያዝ አለባቸው። ኤም ቢ ኢኩቫለንት ናቸው ለማለት ማለት ነው። ኤግዛምፕል 4 let e is equals to u, v, x and f is equals to x, u, 3 are e and f equivalent? e እና f equivalent ናቸው ማለት እንችላለን። e እነዚህን ኤሌመንቶች ይዟል፣ f እነዚህን ኤሌመንቶች ይዟል። ስንት ናምበር ኦፍ ኤሌመንቱን መቁጠር ነው? 1 2 3 ሶስት ናምበር ኦፍ ኤሌመንት ይዟል። እዚህ ጋር ሴት e 3 ናምበር ኦፍ ኤሌመንት አለው። ሴት f 1 2 3 እዚህ ጋርም 3 ናምበር ኦፍ ኤሌመንት ይዟል። ስለዚህ ናምበር ኦፍ ኤሌመንታቸው ሁለቱም e እና f ኢኳል ስለሆኑ e ኢኩቫለንት ዊዝ f ብለን መናገር እንችላለን ማለት ነው። ምክንያቱም ሁለቱም ናምበር ኦፍ ኤሌመንታቸው እኩል ስለሆኑ ሶሉሽን e and f have equal number of elements so e equivalent with f። ትክክል ነው። Example 5 let a is equals to p, q, r, s and b is equals to q, r, p are a and b equivalent? ኢኩቫለንት ለማለት ናምበር ኦፍ ኤሌመንታቸው የሁለቱም እኩል መሆን አለበት። የኤን ስናይ ፒ አለ፣ ኪው አለ፣ አር አለ፣ ኤስ አለ። ስንት ናምበር ኦፍ ኤሌመንት? 4። የቢን ስንመለከት ኪው አር ፒ 3 ናምበር ኦፍ ኤሌመንት። 4 ከ3 ጋር እኩል አይደለም። ስለዚህ 4 እና 3 እኩል ስለማይሆኑ ኤ እና ቢ ኢዝ ኖት ኢኩቫለንት አይደሉም። ኖት ኢኩቫለንት ዊዝ ቢ so set a and b are not equal since the number of elements in a and b are not equal
እኩል ስላልሆኑ ሴት ኤ እና ቢ ኢኩቫለንት ናቸው ማለት አንችልም። ኤግዛምፕል 6 let c is equals to 1, 2, 3 and d is equals to 3, 2, 1 are c and d equivalent? አሁንም ለኢኩቫለንት የምናየው ነገር ናምበር ኦፍ ኤሌመንታቸው እኩል ናቸው ወይስ አይደሉም የሚለውን ብቻ ነው። እዚህ ጋር ያለው ናምበር ኦፍ ኤሌመንት እና የሲን 1 2 3 ናምበር ኦፍ ኤሌመንት አለው። የዲን ስናይ 1 2 3 ይህም 3 ናምበር ኦፍ ኤሌመንት አለው። ስለዚህ 3 ከ3 ጋር እኩል ስለሆነ ሲ እና ዲ ኢኩቫለንት ናቸው ብለን መግለጽ እንችላለን። ከዚህ ጋር ኖት አለ። እቺን ኖትን ስንመለከት all equal sets are equivalent but all equivalent sets are not equal sets። ምን እያለ ነው? ሁሉም ኢኳል ሴቶች ኢኳል ሴትን ኮንዲሽን የሚያሟላ ከሆነ ወይም ክራይቴሪያ የሚያሟላ ከሆነ ሁሉም ኢኩቫለንት ሴት መሆን ይችላል። but all equivalent sets are not equal sets። ነገር ግን ሁሉም ኢኩቫለንት ሴቶች ኢኳል ሴት መሆን አይችሉም። ለምሳሌ አሁን ይሄ ሲ ሌት ሲ 1 to 3 እና 3 to 1 ኢኩቫለንት ነው ኢኳል ነው። እዚህኛው ግን ለምሳሌ ይሄኛው ኢኩቫለንት የሆነ ሴት አለ። ወደ ኋላ ስንመለስ የኢኩቫለንት ሴት ነው። ለምሳሌ የኢኩቫለንት ሴት ነው። ናምበር ኦፍ ኤሌመንታቸው 3 ስለሆነ ኢኩቫለንት ሴት ናቸው። ነገር ግን ኢኳል አይደሉም። ዩ አለ ኤክስ አለ በቪ እና በ3 ስለሚፈርስ ስለዚህ ሁሉም ኢኳል ሴቶች ኢኩቫለንት ሴት መሆን ይችላሉ። ነገር ግን ሁሉም ኢኩቫለንት ሴቶች ግን ኢኳል ሴት ሊሆኑ አይችሉም። ኦልዌይስ አይሰራም ማለት ነው። ሲ ሰብሴትስ ስለ ሰብሴት ዴፊኒሽን 1.4 a set A is said to be a subset of set B if every element of A is also an element of B and write A subset of B. A subset of B ምልክቷ እንደዚህ ነው። ሲምቦሏ እንደዛ ለማድረግ ምን መሆን አለበት? A is subset of B ነው ለማለት የኤ ኤሌመንቶች እያንዳንዱ ኤሌመንቶች ከቢ ውስጥ መገኘት አለባቸው። ኤ ውስጥ ያለ ኤሌመንት ቢ ውስጥ መካተት አለበት ወይም መኖር አለበት። እንደዛ ከሆነ ኤ ሰብሴት ኦፍ ቢ ብለን መናገር ይችላል። ኤግዛምፕል 7 let A is equals to 2, 3, 5 and B is equals to 2, 3, 5, 7, 9 is A subset of B? A 2 3 5 አለ። አሁን A subset of B ብለን ለመናገር የኤ ኤሌመንቶች በሙሉ ከቢ ኤሌመንቶች ውስጥ መገኘት አለበት። ከቢ ሴት ውስጥ መገኘት አለበት። 2 3 5 እዚህ ውስጥ አለ። ስለዚህ A is subset of B ትክክል ነው። አዎ A subset of B ነው። ምክንያቱም የኤ ኤሌመንቶች በሙሉ ከቢ ሴት ውስጥ ስላሉ ወይም ስለሚገኙ። ሶሉሽን every element of A is an element of B so A is subset of B. Example 8 let A is equals to A, C, E and B is equals to A, E, I, O, U. Is A subset of B? So አሁን ይሄን ለማድረግ A subset of B ነው እያለ ጠየቀን ነው። የኤን ኤሌመንቶች A, C, E እዚህ ጋር ውስጥ ከቢ ውስጥ ካሉ እነዚህ ሶስቱም ሙሉ የኤ ኤሌመንቶች ከቢ ሴት ውስጥ ከተገኙ yes A is a subset of B ነው ብለን እንናገራለን። ካልተገኙ አንዱም ከፈረሰ ግን it is not subset of B. A, C, E A እዚህ ጋር አለች። እሺ C የለችም፣ E አለች። ስለዚህ አንዷ C ከቢ ሴት ውስጥ ስለሌለች A is not a subset of B is not የሰብሴት ኦፍ ቢ አይደለም ማለት ነው። አንዱ ስለጎደለ ሙሉ በሙሉ የኤ ኤሌመንት ከቢ መገኘት አለበት ሰብሴት ለመባል ማለት ነው። ሶሉሽን there is an element in A which is not in B። ከኤ ያለ ከቢ የሌለ ኤሌመንት አለ። እሱም ማን ነው? ሲ ፎር ኤግዛምፕል ሲ an element of A የኤ አባል ነው ግን ከቢ የለም። ስለዚህ A is not subset of B is not subset ብለን ለመግለጽ እንደዚህ ነው የምናደርገው። A is not subset of B እቺን ኤሌመንት እቺን ሲምቦል እንጠቀማለን ማለት እንደዛ አድርገን
ኤግዛምፕል 9 let m is equals to empty set and n is equals to set a comma d, then which of the following is true? A, m is subset of n. m is subset of n. empty set, any empty set is a subset of any set. empty set ለማንኛውም ሴት ሳብሴት ይሆናል። ይሄ ትሩ ነው። empty set ለማንኛውም ሴት ሳብሴት መሆን ይችላል። ስለዚህ ኤ ትሩ ነው። ቢ ኤን ኢዝ ሳብሴት ኦፍ ኤን። ኤን ማለት ራሱ አንድ ሴት ኤኒ ሴት ኢዝ ሳብሴት ኦፍ ደ ሴት ኢትሰልፍ። ይህም ትሩ ነው ለማንኛውም ሴት ለራሱ። ምክንያቱም ኤን ብንጽፈው የኤን ባለው አሁን የኤዲ ኤን ማለት ኤ ዲ ስለሆነ ይሄ ለዚህ ሳብሴት ይሆናል። ትክክል ነው ማለት ነው። ሶሉሽን ኤ empty set contains no elements at all, so there is no element of a empty set which is not contained in n. Hence m is a subset of n is true. Note እዚህ ጋር ኖቷን ስንመለከት empty set is a subset of any set. That means for any set a, empty set is a subset of a. empty set ለማንኛውም ሴት subset መሆን ይችላል። እጂ ጠቃሚ ኖት ነች። any set is a subset of itself. ማንኛውም ሴት ለራሱ ሰብሴት ይሆናል። for any set a is a subset of a. ማንኛውም ሴት ለራሱ ሰብሴት መሆን ይችላል። ኤግዛምፕል 10 ስንመለከት let a is equals to 1,2 then list all subsets of set a. ሳብሴትን ለመግለጽ ፎርሙላ number of subset ለመግለጽ number of subset is equals to the power of n. n ማለት number of element ከኤሌመንቱ ከሴት ውስጥ ያሉ ኤሌመንቶች ቁጥሮች 1 2 እዚህ ጋር ለምሳሌ 2 አለ n is equals to the power of 2 ስንት ነው? 4። ስለዚህ ሳብሴቱ አሁን መንዘረዝራቸው ሳብሴቶች 4 ናቸው ማለት ነው። እነሱም ማን ናቸው? የመጀመሪያው ኢምፕቲ ሴት አለ። ሁለተኛ ዋን አለች ለብቻዋ። ከዛ 2 አለ። ከዛ ራሱ ሴቱ አለ። 1 2 3 4 ስለዚህ 4 ሆነ ማለት 1 2 3 4 ፎርሙላ ምንድነው? n is equals to the power of n። ምን ፈልጉ ተባለ? ሳብሴት ፈልጉ ተባለ። to the power of n ጀነራል ፎርሙላ። n ማለት ናምበር ኦፍ ነው። ይሄ ናምበር ኦፍ ሳብሴት ከሆነ n ማለት የኤሌመንቱ ብዛት ከሴቱ ውስጥ ያለው ኤሌመንት ቆጥረን ማለት ነው። ዲ ፕሮፐር ሳብሴት ዴፊኒሽን 1.5 Definition 1.5 a set A is said to be a proper subset of set B. Written A proper subset of B. A proper subset of B. A proper ነው። A subset ከሆነ ግን እዚህ ጋር አንደርስኮር አለው ማለት ነው። ከዚህኛው የሚለየው ይሄኛው አንደርስኮር የለውም። ፕሮፐር ሰብሴት ከሆነ አንደርስኮር የለውም ከታች። ሰብሴት ከሆነ ግን አንደርስኮር አለው። እንደዚህ ካደረግን በኋላ ሲምቦሉ ለመለየት written if and only if A is a subset of B and B has at least one more element. A የB ፕሮፐር ሰብሴት ነው ካለን A ያሉ ኤሌመንቶች በሙሉ B ውስጥ ተገኝተው B ግን ከA ቢያንስ በአንድ መብለጥ አለበት። በአንድ ኤሌመንት ከA መብለጥ አለበት። A is a proper subset of B ለማለት የA ኤሌመንቶች በሙሉ ከB ኤሌመንቶች ተገኝተው የቢ ኤሌመንቶች ግን ከኤ ቢያንስ በአንድ መብለጥ አለበት። ግዴታ እኩል ከሆነ አይቻልም። ቢያንስ በአንድ መብለጥ አለበት በኤሌመንት ማለት ነው። እንደዛ ከሆነ ኤ ኢዝ ፕሮፐር ሰብሴት ኦፍ ቢ ብለን መናገር እንችላለን። ኤግዛምፕል 11 let A is equals to A, E, C and B is equals to A, C, D, E. Is A proper subset of B?
አሁን እንደነገርነው መጀመሪያ የኤ ኤሌመንቶች ከቢ ይገኛሉ የሚለውን ቸክ እናደርጋለን። ኤ ኢ ሲ ኤ ኢ ሲ ያ አሉ። ከዛ ደግሞ በአንድ ኤሌመንት ይበልጣል። እዚህ ጋር ስንት ነው? 3 ነው። እዚህ ጋር 1 2 3 4 በኤሌመንት መብለጥ አለበት ቢ ቢያንስ በአንድ። ስለዚህ ምን ሆነ? ትሩ ነው። ኤ ኢዝ ፕሮፐር ሰብሴት ኦፍ ቢ ትክክል ነው ማለት ነው። ኤግዛምፕል 12 let D is equals to empty set and E is equals to A, D. Then which of the following is true? D empty set ነው። E is equals to አሁን ኤምፒቲ ሴት ለማንኛውም ሴት ሳብሴት ነው ብለናል። ለማንኛውም ሴት ኤምፒቲ ሴት እንደተናገርነው ለማንኛውም ሴት ፕሮፐር ሳብሴት ይሆናል። ከኤምፒቲ ሴት ውጭ ማለት ነው። ከራሱ ከኤምፒቲ ሴት ውጭ ለማንኛውም ሴትም ፕሮፐር ሳብሴት መሆን ይችላል። ስለዚህ ኤ ዲ ኢዝ ፕሮፐር ሳብሴት ኦፍ ኢ ኤምፒቲ ሴት እዚህ ውስጥ አለ ወይም ለማንኛውም ሴት ፕሮፐር ሳብሴት ስለሚሆን ትሩ ነው። ይሄ ቢን ስናይ ኢ ኢዝ ሳብሴት ኦፍ ኢ ኢ ማለት ለምሳሌ ኢ እንደዚህ ስንጽፈው ኤ ኮማ ዲ እኩል ሆኖ ማለት ነው። ናምበር ኦፍ ኤሌመንታቸው እኩል የኢ እኮ ከኤ አለ ግን ቢያንስ በአንድ መብለጥ አለበት ከራሱ። ስለዚህ ራሱ አንድ ኤኒ ሴት ለራሱ ሴት ፕሮፐር ሳብሴት ሊሆን አይችልም ማለት ነው። ኤክስ ነው አይሆንም። እዚህ ጋር ኖቱን ስንመለከት እዚህ ጋር one empty set is a proper subset of any other set. That means for any set A different from empty set ከኤምፒቲ ሴት ከራሱ ከኤምፒቲ ሴት ውጭ ለማንኛውም ሴት ፕሮፐር ሰብሴት መሆን ይችላል። ፕሮፐር ስለዚህ ከኤምፒቲ ሴት ውጭ ለማንኛውም ሴት ፕሮፐር ሰብሴት መሆን ይችላል። ስለዚህ እኛው ኤምፒቲ ሴት ለዚህኛው ሴት ፕሮፐር ሰብሴት መሆን ትችላለች። ኤምፒቲ ሴት ራሱ ከሱ ውጭ ስለሆነ ማለት ነው። ሁለተኛ ኤኒ ሴት ኢዝ ኖት ኤ ፕሮፐር ሰብሴት ኦፍ ኢትሰልፍ እቺ ናት ነው። እቺ any set is not proper subset of itself. For any set A is not proper subset of B. አንድ ሴት ለማንኛውም ሴት ለራሱ ፕሮፐር ሰብሴት ሊሆን አይችልም። Example 13 let A is equals to A, C then list all proper subsets of set A. ለፕሮፐር ሰብሴት ደግሞ ፎርሙላ number of proper ሰብሴት ለመፈለግ ፎርሙላው to the power of n minus 1 ፎርሙላ ተጠቅመን n ማለት number of ኤሌመንቱ የሴቱ number of ኤሌመንት ተቆጥሮ የምናገኘው ቫልዩ to the power of n minus 1። ለምሳሌ አሁን የተሰጠን እዚህ ጋር ሁለት ናቸው። number of ኤሌመንቱ ስንቆጥር 1 2 ነው። to the power of n to the power of 2 minus 1 to the power of 2 4 minus 1 3። ስለዚህ አሁን ምን ዘረዝራቸው ፕሮፐር ሰብሴቶቹ ከ3 አይበልጡ ማለት ነው። የመጀመሪያው ኤምፒቲ ሴት አለ። ሁለተኛ ሴት ኤ አለ። ሶስተኛ ሴት ሲ ጨረሰን። እነዚህ ናቸው ፕሮፐር ሰብሴቶቹ። እዚህ ጋር ማየት እንችላለን። ሶሉሽን ኤ ሰብሴት ኦፍ ኤ ሴት ሲ ሰብሴት ኦፍ ኤ ፕሮፐር ሰብሴት ኦፍ ኤ empty set is proper subset of A. Therefore, all proper subsets of set A are set A, set C, and empty set. Note: Venn diagram. Venn diagram is a diagram that shows collection of numbers or objects in circle. Venn diagram ማለት የኦብጀክቶችን ወይም የቁጥሮችን ስብስብ በሰርክል የምናስቀምጥበት ውክል ወይም ሪፕሬዘንቴሽን ነው። ፎር ኤግዛምፕል a is equals to 1, 2, 3 using Venn diagram it is represented as a ማለት እንደዚህ አድርገን 1 2 3 ብለን ይሄን እዚህ ጋር መጻፍ ማለት ነው።
ይሄ በሰርክል ሪፕሬዘንት የምናደርግበት መንገድ ነው ቬን ዲያግራም የሚባለው። ሴቶችን ወይም ቁጥሮችን የናምበር ኦፍ ኮሌክሽን ኦፍ ኦብጀክትስ represented by the circle. Example 1.4. Let A is equal to 1, 4, 5 and B is equal to 1, 4, 5, 6. A is a subset of B. This relation in Venn diagram is represented as follows. የኤ ቫልዩ 1, 4, 5 ነው። ቢ ደግሞ 1, 4, 5, 6 ነው። ስለዚህ ይህን ስናስቀምጠው ትንሿ አለች ኤ 1 4 5 ከዛ ትልቁ ደግሞ አለ እዚህ ጋር 6 1 4 5 ከመጀመሪያው ማለት ከኤ ከዛ ከቢ የሚለየው ማለት በ6 ብቻ ነው ማለት። ስለዚህ 6 እዚህ ጋር አለ። ትንሿን ኤ እናደርጋታለን፣ ትልቋን ቢ። በቬን ዲያግራም ሲገለጽ ይህን ይመስላል ማለት ነው። ኤክሰርሳይዝ 1.2.1 Question number 1. State whether each of the following statements is true or false. A. Set 1, 4, 3 is subset of set 3, 4, 1. የመጀመሪያውን ስናይ set 1, 4, 3 subset of 3, 4, 1 የኦርደር ልዩነት ብቻ ነው ያለው። እዚህ ጋር 1, 4, 3 ይላል። እዚህ ጋር ደግሞ 3, 4, 1። ስለዚህ ሰብሴት ናቸው። የመጀመሪያው ሴት ይሄኛው ሴት ከዚህኛው ውስጥ አለ። ስለዚህ የዚህ ኤሌመንቶች በሙሉ ከዚህ ውስጥ ከተገኙ ሰብሴት ነው ማለት ነው። ይሄ የመጀመሪያው ትሩ ነው ማለት ነው። ቢ ሴት 2, 6, 8 is subset of 6, 8 የቢን ስንመለከት 2, 6, 8 is subset of 6, 8 እነዚህ ኤሌመንቶች በሙሉ ከዚህ ውስጥ መገኘት አለባቸው። ከ6, 8 የመጀመሪያው ኤሌመንት ሳብሴት ነው ለመባል ከሁለተኛው ኤሌመንት ከሁለተኛው ሴት ውስጥ ያሉ ሙሉ ኤሌመንቶች መገኘት አለባቸው። 2 6 8 እዚህ ጋር 6 እና 8 ነው ያለው፣ 2 የለችም። ስለዚህ 2 is not element of የሁለተኛው ሴት ላይ። ስለዚህ መልስ ምናል ፎልስ፣ ኤቢ ፎልስ ነው ማለት ነው። ሲ 2, A, 4 is equals to set A, 2, 4 የሲን ስናይ 2, A, 4 የመጀመሪያዎቹ ኢኳል ሴት ናቸው። ኢኳል ሴት ለማለት የመጀመሪያው ማሟላት ያለበት በናምበር ኦፍ ኤሌመንታቸው እኩል መሆን አለበት። ናምበር ኦፍ ኤሌመንት ሁለቱም እኩል መሆን አለበት። 1 2 3 1 2 3 ስለሆነ 3 እኩል ነው፣ 3 ትክክል ነው። ቀጥሎ የምናየው ደግሞ እያንዳንዱ ኤሌመንት ተመሳሳይ መሆን አለባቸው። 2 እዚህ ጋር 2 ኤ 4 4 ስለዚህ ሁለቱም ተመሳሳይ ናቸው። ሁለቱንም ክራይቴሪያ ስለሚያሟላ ትሩ ነው፣ ኢኳል ሴት ናቸው። እነዚህ ሁለት ሴቶች ኢኳል ሴት ናቸው፣ ትሩ። ዲ ኤ ቢ ሲ ኢዝ ፕሮፐር ሰብሴት ኦፍ ሲ ኤ ቢ። ፕሮፐር ሰብሴት እና ሰብሴት ልዩነቱ ሰብሴት ምልክቱ እንደዚህ ነው። ታች አንደርስኮር አለው። ፕሮፐር ሰብሴት ከሆነ ደግሞ አንደርስኮር የለውም። እንደዚህ አይነት ምልክቱ ነው፣ አንደርስኮር የለውም። ሰብሴት ከሆነ ግን አንደርስኮር አለው። ልዩነታቸው ፕሮፐር ሰብሴት ካልና አንድን ሴት ፕሮፐር ሰብሴት ነው ካልና አንዱ ሴት ለሌላኛው ሴት ፕሮፐር ሰብሴት ነው ካልና የመጀመሪያው ኤሌመንት ሴቶች የመጀመሪያ ሴት ውስጥ ያሉ ኤሌመንቶች በሙሉ ከሁለተኛው ሴት ውስጥ ካሉ ኤሌመንቶች ጋር የሚገኙ ሆነው በአንድ ኤሌመንት ግን ከመጀመሪያው መብለጥ አለበት። አሁን እዚህ ጋር ስናየው ኢኳል ናቸው። እዚህ ጋርም 3 ነው ያለ፣ እዚህ ጋርም 3 ነው ያለ። እኩል ከሆነ ራሱ ይቻላል። የግዴታ ፕሮፐር ሰብሴት ለመባል አንድ ኤሌመንት መብለጥ አለበት ከዛኛው። ስለዚህ እኛው ፎልስ ነው። ኢ
7,4 is proper subset of 7,4,5,6 ይሄ 7,4 እዚህ ጋር አለ። ያ ትክክል ነው። ካለ ፕሮፐር ሳብሴት ለመባል የግዴታ ሁለተኛው ሴት ከዛ በናምበር ኦፍ ኤሌመንት መብለጥ አለበት። 5 6 በሁለት ይበልጣል ከዚህ ማለት ነው። ስለዚህ ትሩ ነው። ኢ ትሩ። ኤፍ 5,7,9 ኢኩቫለንት ዊዝ ኤክስ ዋይ ዜድ። ኢኩቫለንት እና ኢኳል ሴት ከሆነ ናምበር ኦፍ ኤሌመንታቸውም እኩል መሆን አለበት እና በተመሳሳይ ደግሞ ኤግዛክትሊ ዘ ሴም ኤሌመንት መሆን አለበት። ውስጥ ላይ ያሉ ኤሌመንቶች በሙሉ ተመሳሳይ መሆን አለባቸው። ኢኩቫለንት ለመባል ግን ናምበር ኦፍ ኤሌመንቱ እኩል ከሆነ ኤግዛክትሊ ዘ ሴም ባይሆኑ ችግር የለውም ኢኩቫለንት ለመባል። ስለዚህ እዚህ ጋር የመጀመሪያው ሴት 3 ኤሌመንት አለው፣ ሁለተኛው 3 ኤሌመንት አለው። ስለዚህ ናምበር ኦፍ ኤሌመንታቸው እኩል ስለሆነ ኢኩቫለንት ሴት ናቸው ማለት እንችላለን። ትሩ ነው። ጂ ኢምፒቲ ሴት ኢዝ ኤ ፕሮፐር ሳብሴት ኦፍ 3,4 ማንኛውም ኢምፒቲ ሴት ለማንኛውም ሴት ፕሮፐር ሳብሴት መሆን ይችላል፣ ኤክሴፕት ከራሱ ከኢምፒቲ ሴት ውጭ ማለት ነው። ኢምፒቲ ሴት ለማንኛውም ሴት ኤኒ ሴት ፕሮፐር ሳብሴት መሆን ይችላል። ፕሮፐር ሳብሴትም ሳብሴት መሆን ይችላል ኤክሴፕት ከኢምፒቲ ሴት ውጭ ማለት ነው። ስለዚህ ይህ ምንም ጥርጥር የለውም ትሩ ነው። ኤች ኢምፒቲ ሴት ኢዝ ኤ ሳብሴት ኦፍ 2። ኢምፒቲ ሴት ደግሞ ለማንኛውም ሴት ሳብሴት መሆን ይችላል። ስለዚህ ኤችም ትሩ ነው፣ አያጠራጥርም። አይ ኤም ኮማ ኤ ኮማ ሲ ኢዝ ኢኳልስ ቱ ኤ ኮማ ኤም ኮማ ዲ። ኢኳል ሴት ለመባል ሁለቱም አንደኛ በናምበር ኦፍ ኤሌመንታቸው እኩል መሆን አለበት። 3 እዚህ ጋር 3 እዚህ ጋርም 3 ይሄ ትሩ ነው። እሺ በዚህ ሄዷል። ሁለተኛው ደግሞ እያንዳንዱ ኤሌመንት ኤግዛክትሊ ዘ ሴም መሆን አለበት። እዚህ ኤም አለ፣ እዚህ ጋር ኤም አለ። እሺ ኤ አለች፣ እሺ ሲ ዲ በሲና ዲ እኩል አይደሉም። ዜኖች ኢኳል ቱ ሲና ዲ እኩል ካልሆኑ ሁሉ ኤግዛክትሊ ዘ ሴም ካልሆነ ይሄኛው ፎልስ ነው የሚሆነው ማለት ነው። ፎልስ ነው። ኢኩቫለንት ግን መሆን ይችላል፣ ኢኳል ግን መሆን አይችልም። ኩዌስችን ነምበር 2 let a is equals to 0, b then list all subsets of set a። ሳብሴትን ለመፈለግ number of subset ፎርሙላ አለው is equals to the power of n ማለት ማን ነው? ከሴቱ ውስጥ ያሉ ኤሌመንቶች ብዛታቸው 1 2 አሁን እዚህ ጋር 2 ነው ያለ። ይሄን ለመፈለግ to the power of 2 ስንት ይሆናል? 4። አሁን ናምበር ኦፍ ሰብሴቱ የምንፈልገው 4 ነው ማለት ነው። ለመፈለግ ሊስት ስናደርጋቸው የመጀመሪያው ኢምፒቲ ሴት አለ ኮማ፣ ሁለተኛ ሴት 0 አለ፣ ሶስተኛ ቢ አለች፣ አራተኛ ራሱ ሴቱ 0 ቢ። ስለዚህ እነዚህ ምንድን ናቸው? ሳብሴቱ ኦል ሳብሴቱ ሴት ኤ ናቸው ማለት ነው። Question number 3 let b is equals to m, 2 then list all proper subsets of set b። number of proper subsets ደግሞ ፎርሙላ number of proper subset is equals to n to the power of n minus 1 ጀነራል ፎርሙላ። n ማለት ከሴት ውስጥ ያሉ ኤሌመንቶች ብዛት 1 2 2 አለ is equals to the power of 2 minus 1 to the power of 4 minus 1 is equals to 3። ስለዚህ አሁን የምንዘረዝራቸው 3 ናቸው ማለት ነው። ሊስት ስናደርጋቸው ኢምፒቲ ሴት አለ ኮማ ሴት ኤም አለች ኮማ ሴት 2 አለ። በቃ ጨረስን። ራሱ ሴቱ ለሴቱ
ፕሮፐር ሴት ሊሆን አይችልም። ስለዚህ 3 ናቸው ስንዘረዝራቸው ኢምፕቲ ሴት አለ፣ ሴት ኤም አለ፣ ሴት 2 አለ፣ 3 ማለት ነው። question number 4 let m is equals to 0,4, 6,8 and n is equals to 6,8 then show the relationship between m and n in Venn diagram m 0,4,68 ተሰጥቶናል። n ደግሞ 6,8 በቬን ዲያግራም የኤም እና የኤንን ሪሌሽንሺፕ አሳዩ ነው የሚለው። ቬን ዲያግራም ማለት የኮሌክሽን ኦፍ ሴቶችን በሰርክል ሪፕሬዘንት የምናደርግበት ሜተድ ነው፣ ሰርክል በመስራት። ስለዚህ እነዚህን ሁለቱን ኤምን እና ኤንን በቬን ዲያግራም ሾው አሳዩ ነው የሚለው ሪሌሽንሺፓቸው ምን እንደሆነ። ከዚህ ጋር አሁን ትልቅ ኤም አለ፣ ትልቁን ኤምን ስላለ ትልቅ ሰርክል ኤም እንበለው ይሄን። ከዛ ከዚህ ውስጥ ከኤም ውስጥ ደግሞ ትንሽ ሰርክል አለች ኤን፣ እቺን ኤን እንበላት። ኤን ውስጥ 6 እና 8 አለ 6 8 ከዛ ከዚህ ውጭ ያሉት ደግሞ 0 እና 4 ከኤን ውስጥ ነው፣ ከኤም ውስጥ ማለት ነው። ይሄን ይመስላል ማለት ነው። ኤም ማለት የኛው ትልቁ 0 4 አለ። ኤምን ዝርዝር ከተባለውን 0 4 6 8 ኤንንም ስለሚያጠቃልል ማለት ነው። ኤን ግን ብቻዋን ዝርዝር ከተባለ ኤን 6 8 እቺ ትንሿ። ኤምን ዝርዝር ከተባለ 0 4 6 8 ኤንንም ኢንክሉዝ አድርጎ ስለያዘ ስለዚህ ስንወክለው እንደዚህ ይሆናል ማለት ነው። question number 5 let e is equals to a, x, m, 4 and f is equals to a, 4, 8, 9 then show the relationship between e and f in Venn diagram። መጀመሪያ e እና ኤፍን የጋራ የሚያደርጋቸው ኢንተርሴክሽናቸውን እንፈልጋለን። ከኢ ያለ ከኤፍም ያለ ባሉን እንወጣለን። ይህ ማለት ኢ ኢንተርሴክሽን ዊዝ ኤፍ ማለት ነው። የጋራ የሆነውን ከኢ እና ከኤፍ ውስጥ ኤ ያለ ኦኬ፣ እዚህም ኤ ያለ 4 አለ 4 አለ ኤ እና 4 ማለት ነው። ኤ ኮማ 4 ሌሎቹ ከኤ ያለው ሌላው ኤክስ ኤም ኢ ውስጥ ሌላ የቀረው ሌፍት የሆነው ኢ ውስጥ ኤክስ ኤም ኤክስ ኮማ ኤም ኤፍ ውስጥ የቀረው 8 9። ስለዚህ እነዚህን ተጠቅመን የጋራ ኢንተርሴክሽን ኤ ኮማ 4 አለ፣ ኢ ለብቻው ኤክስ ኮማ ኤም አለ፣ ኤፍ ለብቻው 8 ኮማ 9 አለ። ይህን ስንስለው አንድ ሰርክል ከዛ ሌላ ሰርክል ኢንተርሴክሽናቸው የምንገልጽበት እዚህ ጋር ያስፈልገናል። እቺኛዋን ኢ ብንላት እቺ ደግሞ ኤፍ ብትሆን ኢ ውስጥ የቀሩት ማና ማን ናቸው? ኤክስ እና ኤም። ኤፍ ላይ የቀሩት 8 9። ሌላኛው ኢንተርሴክሽን ያወጣ ነው ኤ እና 4 ማለት ነው። ኤ 4 እቺኛው ኢንተርሴክሽን ናት። እቺ ኢ ኢንተርሴክሽን ኤን ኢ ኢንተርሴክሽን ኤፍ ማለት ነው። ስለዚህ በዚህ መልኩ መግለጽ እንችላለን። እዚህ ጋር ያለ እዚህ ጋር 4 አለ። ኤክስ ኢንተርሴክሽን ስንወጣ እንደዚህ ይሆናል። question number 6 state whether each of the following statement is true or false። true ወይም false በማለት መልስ ነው። ኤ all equal sets are equivalent። ሁሉም ኢኳል ሴቶች ኢኩቫለንት ይሆናሉ። ጥሩ ነው። ምክንያቱም ኢኳል ሴት ማለት ነምበር ኦፍ ኤሌመንታቸው እኩል የሆነ እና ኤግዛክትሊ ዘ ሴም ኤሌመንት ሲኖራቸው ነው ሁለቱም ሴቶች ኢኳል ሴት ምንላቸው። ለኢኩቫለንት ደግሞ የመጀመሪያው ክራይቴሪያ ወይም ጥሩ እንዲሆን የሚያደርገው ክራይቴሪያ ምንድነው? ነምበር ኦፍ ኤሌመንታቸው እኩል መሆን በቂ ነው። ስለዚህ ኢኳል ሴት ደግሞ ሁለቱንም ስለሚያሟላ ነምበር ኦፍ ኤሌመንት ግዴታ እኩል መሆን ስላለበትና ኤግዛክትሊ ዘ ሴም ኤሌመንት መኖር ስላለበት በአንድ ስለሚበልጠው ሁሉም ማንኛውም ኢኳል ሴት ኢኩቫለንት መሆን ይችላል። ስለዚህ ጥሩ ነው ይሄ። ቢ ኢምፕቲ ሴት ኢዝ ሰብሴት ኦፍ ኤን ሴት። ኢምፕቲ ሴት ይሄ ጥሩ ነው።
ለማንኛውም ሴት ኤምፕቲ ሴት ሳብሴት ነው። ለማንኛውም ጥሩ ነው። ኤ ሴት ኢዝ ኤ ፕሮፐር ሳብሴት ኦፍ ኢትሰልፍ። ይሄ ፎልስ ነው። አንድ ሴት ለራሱ ፕሮፐር ሳብሴት ሊሆን አይችልም። የሆነ ሴት ለራሱ ፕሮፐር ሳብሴት ሊሆን ሳብሴት ግን ይሆናል። ፕሮፐር ሳብሴት ግን ሊሆን አይችልም። ምክንያቱም ፕሮፐር ሳብሴት ማለት ለምሳሌ ሴት ኤ 1,2 ቢሆን ፕሮፐር ሳብሴት ማለት እያንዳንዱ ኤሌመንት ከሁለተኛው ለምሳሌ ኤ ኢዝ ፕሮፐር ሳብሴት ኤ ብንል አሁን ለምሳሌ ኤ ለራሱ ፕሮፐር ሳብሴት ነው ብንል ኤ ማለት 1,2 ነው። 1,2 አለ ግን ፕሮፐር ሳብሴት ለመባል ግዴታ በአንድ መብለጥ አለበት። በአንድ ኤሌመንት ከፕሮፐር ሳብሴት ይሆናል ከተባለው ሴት መብለጥ አለበት። አሁን ግን የሁለቱም እኩል ስለሆነ ኤ ከኤ ጋር እኩል ስለሆነ አሁንም በአንድ ኤሌመንት ግዴታ መብለጥ ስላለበት ስለዚህ ኤ ሴት ኢዝ ፕሮፐር ሳብሴት ኦፍ ኢትሰልፍ። ለራሱ ሴት አንድ ሴት ለራሱ ፕሮፐር ሳብሴት ሊሆን አይችልም። ሳብሴት ግን ይሆናል። ፕሮፐር ሳብሴት አይሆንም። ፎልስ ነው። ሲ ፎልስ ነው። ዲ ኢፍ ኤ ኢዝ ኢኳልስ ቱ ቢ ዘን ኤ ኢዝ ሳብሴት ኦፍ ቢ። ኤ እና ቢ እኩል ከሆኑ ኤ ሳብሴት ኦፍ ቢ ትሩ ነው። ኤ እና ቢ እኩል የሚሆኑ ምን ሲሆኑ ነው? ኤ ለምሳሌ 1,2 ብናደርገው ቢ ኢዝ ኢኳልስ ቱ ግዴታ ናምበር ኦፍ ኤሌመንታቸውም እኩል መሆን አለበት። ኤግዛክትሊ ዘሴም መሆን አለበት። ለምሳሌ 2,1 ቢሆን አሁን ኢኳል ሴቶች ናቸው። ስለዚህ ኤ ሳብሴት ኦፍ ኤ ኢዝ ሳብሴት ኦፍ ቢ ብል የኤሌመንቶች ከቢ ኤሌመንቶች ይገኛሉ 1 2 1 2 1። ስለዚህ ትሩ ነው።